የሳቁ ሰዎች ብቻ ደስተኛ ይመስሉኝ ነበር። አንዳንዴ ግን መሳቅም የሐዘን መሸፈኛ ይሆናል። እውነተኛ ደስታ ያለው እግዚአብሔር ጋር ነው። እውነተኛ የማያልቅ ደስታ በቃ እግዚአብሔርን በመምሰል ሂደት ውስጥ በምትመላለሽበት ጊዜ ነው ትክክለኛውን ደስታ የሚሰጥሽ። ለምን የተደገፍሽባቸው በሰዎች ከሆነ ደስተኛ የምትሆኚው ሰዎቹ ሲደክሙ ትሰበሪያለሽ። በገንዘብሽ ከሆነ ደስተኛ የምትሆኚው ስታጪ ትከፍያለሽ። ወይም በሌላ የተደገፍሽባቸው ነገሮች በሙሉ የደስታ መሰረት አይደለም። ስለዚህ የደስታ መሰረቱ ምንም የማያልቅበት ክርስቶስ ውስጥ መደገፍ ይመስለኛልና እውነተኛ ደስታ እግዚአብሔር ጋር ነው ብዬ ማስበው። ስለዚህ ለኔ ደስታ ያ ነው። ለኔ ደስታ እግዚአብሔር ነው። ሌላ ዓለም ደስታ አትሰጥሽም። የምትሰጥሽም ከሆነ በሆነ ኮንዲሽን ነው ደስታ የምትሰጥሽ እና የሆነ የዓለም ደስታ ዘላቂ አይደለም። ሁኔታዎች ላይ መሰረት ያደረገ ደስታ ደግሞ በሆነ ጊዜ የሚያልቅ፣ የሚጠፋ፣ የሚበተን፣ የሚተን ነው እና እውነተኛ ደስታ ልክ ጳውሎስ በቀዝቃዛ እስር ቤት ውስጥ ለእግዚአብሔር ደስ ይበላችሁ ብሎ በቃ ያጠመቀው ደስታ እውነተኛ ደስታ የትኛውም ሁኔታ ታስረሽም ታመሽም ወድቀሽም ተሰብረሽም የሚሰማሽ የልብሽ ሰላም የልብሽ ፈንጠዝያ ይመስለኛል ደስታ። ከልጅነቴ ጀምሮ ለኔ ስኬት ህልምሽን በመኖር መንገድ ውስጥ መገኘት ነው። በቃ የምታስቢውን ነገር እሱ ፕሮሰስ ውስጥ መገኘት ነው። የሆነ ይሳካ ሌላ ምዕራፍ ሆኖ ግን በምታምኚው መንገድ ውስጥ ነው ወይ እየተመላለስሽ ያለሽው? በቃ ይሄ በምትወጂው በምትፈልጊው መንገድ ውስጥ ነው ወይ የምትመላለሽው? እዛ ፕሮሰስ ውስጥ መገኘት ነው ለኔ ስኬት እንጂ የሆነ ነገር አቺቭ አድርጎ ወይም እንዳልኩሽ ወይም በመረቃት ወይም በሌላ ነገር ሳይሆን ይሄ በሂደት ውስጥ በምትፈልጊው ሂደት ውስጥ ተገኝተሽ ለዛ ሂደት መታመን ነው ለኔ ስኬት። አሁን ነፃ ሆኜ የልጅ ጥያቄ ነው ብዬ የምተው ነገር የለም። እንደው ስለ ትዳር ያለሽን አመለካከት እንደ ስነ ጽሁፍ ባለሙያ ወይም እንደ ገጣሚ ወይም ሐሳብ እንዳለው ሰው እንደው ምን አይነት አመለካከት አለሽ? ስለዛ ማስበው ትዳር በጣም ደስ የሚል ነገር ነው። ፍቅር በጣም ደስ የሚል ነገር ነው። ሰው ካለም ድካሙ የሚያርፈው በፍቅር ነው ብዬ አስባለሁ። ማለት የሆነ ያለም ድካሙን የሚያጣፍጠው ወይም በቃ ብዙ ፈተናውን የሚያጣፍጠው በቃ በሚሰጠውና በሚቀበለው ፍቅር ነው ብዬ ነው ማስበው። በቃ እንዴት ነው አንዳንዴ ህይወት ሲደክምሽ ትዳር አለኝ ልጆች አሉኝ ብለሽ የምትበረችበት መንገድ የለም። እሱ ትክክለኛ ነገር። በቤተክርስቲያንም ደግሞ ትዳር ትልቅ ነገር ነው አይደለ? ምሳሌነቱን በጣም ትልቅ ነው። በቃ ክርስቶስ ቤተክርስቲያንን እንደወደዳት አድርጎ ነው ባል ሚስቱን መውደድ ያለበት። ሚስትም ልክ እንደ ቤተክርስቲያን